ሰላም ለእናንተ ይሁን ይብዛላችሁ። ባለፈው በለቀኩት ቪዲዮ ላይ ብዙ ወንድሞችና እህቶች ሀሳብ ሰጣችኋል። በጣም በጎ ሀሳብ ያላችሁ በጣም ብዙ ወንድሞችና እህቶች አግኝቻለሁ። በጣም ደግሞ ጥቂቶች የሆናችሁ ደግሞ በደንብ አልሰማችሁትም እና የመልእክቴን ጭብጥ አላገኛችሁትም። ስለዚህ የፈጠናችሁት ለስድብ ነው እና ለመስማት መፍጠን ያው እንግዲህ መጽሐፉ ይመክረናል። ለመናገር ከመቸኮል ለመስማት መፍጠን ማለት ነው። አሁን በዚህ ዘመን ስፔሻሊ ለመናገር የተፈጠነበት ዘመን ነው። ከዛ ይልቅ ግን ለመስማት መፍጠን በጣም ትልቅ ማስተዋል ነው እና ክፉም ይሁን በጎ መጀመሪያ መስማትና ማዳመጥ በጣም አስፈላጊ ነገር ነውና ከዛ በኋላ መናገር ቀደም ተከተሉን ይዛል ማለት ነው እና ባለፈው በለቀኩት ቪዲዮ ላይ በጣም ደስ ያለኝ ብዙ ወንድሞችና ብዙ እህቶችን አግኝቼበታለሁ። ማለት ጥሩ በጎ ህሊና ያላቸው ማለት ነው። ጥሩ አመለካከት ያላቸው እና በጣም የሚገርመው ነገር ለካ በጣም ብዙ ወገኖቻችን ውስጣቸው በጣም በቃ እውነት አለ እና እውነት በቃ እኔ አጋጣሚውን በእንደዚህ አይነት ሁኔታ ነው ያየሁትና በብዙዎች አስተያየት ላይ እንደዚህ አይነት ነገር ነው ያየሁት እና የመልእክቴን ሀሳብ ለማስታወስ ያህል ሰው የዘራውን አያጭድም የሚል አይነት አመለካከት ነው ይዤ የመጣሁትና ምንድነው ሰው የዘራውን አያጭድም እኛ እንደገባን ነው ያልኩት። አሁንም አጋጣሚ ደግማችሁ የምትሰሙኝ በደንብ ስሙኝና እኛ እንደገባን እንደ ትርጉማችን ትክክል አይደለንም እያልኩ ያለሁት የነበረው ማለት ነው። ሰው የዘራውን መጽሐፉ ላይ ቃሉ ላይ ትክክል ነው። ሰው የዘራውን ያጭዳል የሚለው ማለት ነው። ቅዱስ ጳውሎስ የተናገረው ትክክል ነው። ቃሉ ላይ አንጨምርም አንቀንስም። ቃሉ ላይ እኔ አስተያየት የለኝም፣ ግን አተረጓጎማችን ላይ አስተያየት ሊኖረን ይገባል ነው። ምክንያቱም እኔ በምሳሌ ራሴን ያቀረብኩትኝ በብዙ መስማት በብዙ ማዳመጥ እንደገባኝም ደግሞ መጽሐፍ ቅዱስን በቃ በቅርበት አንብቤ ያለው የምል ሰው ነኝ እና ግን ትርጉም ልክ አልነበርኩም። በትርጉሜ ምክንያት የአእምሮ ቅኝት ተበላሽቷል ነበረ ወይም ደግሞ ተበላሽቶ ነበረ ማለት ነው እና ብዙዎቻችን መጽሐፍ ቅዱስን አንብበናል ተረድተናል ብለን ያዝነው መረዳት ግን የተሳሳተ ትርጓሜ ነው። ያ የተሳሳተ ትርጓሜ ደግሞ ቃኝቶናል ህይወታችንን እና ያ ቅኝት የአእምሮአችን ቅኝት ኑሯችን ሆኗል፣ ተስፋችን ሆኗል፣ አካሄዳችን ሆኗል፣ በቃ አጠባበቃችን ሆኗል እና አንዱ ካነሳውት የመጽሐፍ ቅዱስ ክፍል ያ ማለት ሰው የዘራውን ያጭዳል የሚለው ነገር በአብዛኛው የምንረዳው አንድ አይነት ነገር ነው። ያ ምንድነው? ሰው የዘራውን ያጭዳል። የገደለ፣ የሰረቀ፣ የዘረፈ፣ ያጭበረበረ፣ ያታለለ የእጁን ያገኛል ወይም ደግሞ የዘራውን ያጭዳል ስንል
እንዳደረገው ይደረግበታል አይነት ነገር ነው የነበረው ትርጓሜያችን ማለት ነው። ግን እኔ ይሄንን አላየሁም። ስለዚህ ትርጓሜያችን ትክክል አይደለም በየኔ የተነሳሁት የነበረው ማለት ነው። በጣም የሚገርማችሁ ነገር ሳናስበው ሳናውቀው በሕግ ዘመን ቅኝት ውስጥ ያለ ነው። ምክንያቱም የሕጉ ዘመን ምንድነው የሚለው እሱም ደግሞ ለኛ ለእስራኤላውያን ነው እንጂ የተሰጠው ለእኛ አልተሰጠም። እኛ ከእስራኤል ውጪ የሆነ ሁሉ አህዛብ ነው። አህዛብ ደግሞ በህሊና ሕግ ነው የሚመራው የነበረው ማለት ነው። አሁንም እየተመራ ያለው ነገር ግን ሕጉ የተሰጠው ለእስራኤላውያን ነው፣ የሙሴ ሕግ ማለት ነው። እና ሙሴ ሕግ ላይ ግን የገደለ የሚገደልበት ጥርስ ለጥርስ የተባለው በሙሴ ሕግ ላይ ነው። እሱም ለእስራኤል ነው። እኛ ግን ያው በቃ ስለቆየ ብቻ ወደ ሙሴ ሕግ ጠጋ ብለን ስለነበርን ወይም ደግሞ በዛ ስላሳለፍን በቃ በሕግ ውስጥ ተቃኝተናል ሳናውቀው ማለት ነው። ያውም የኛ ባልሆነ ሕግ ማለት ነው። ማለት የገደለ የሚገደልበት ጥርስ ለጥርስ የተባለበት ማለት ነው። እና የዘራውን ያጭዳል፣ ሰው የዘራውን ያጭዳል የሚለው ትርጓሜያችን በዚህ ውስጥ ነው የተቃኘ ነው፣ በሕግ ውስጥ ማለት ነው። ስለዚህ የገደለ የዘረፈ በቃ ያጭዳል ብለን ስናስብ የገደለው እንደሚገደል ነው የምንጠብቀው፣ የዘረፈው እንደሚዘረፍ ነው የምንጠብቀው፣ ያጭበረበረው ያታለለው በቃ የሰረቀው ያንኑ ያደረገውን ነገር በስጋው ማለት ራሱ ይሄ ሰውዬ ያደረገውን ነገር እንደ የሚያጭደው ነው የምናስበው የነበረው ማለት ነው። ግን ይሄንን ነገር አየ ነው ማለት አሁን በእኔ እድሜ ደረጃ ያላችሁ፣ ከኔ እድሜ በታች ያላችሁ፣ ከኔ እድሜም በላይ ደግሞ ያላችሁ፣ ከዛም አልፈን ደግሞ ወደ ኋላ ደግሞ ተመልከቱ ማለት እናስብ እና ብዙ የዘረፉ፣ ብዙ የገደሉ፣ ብዙ ያታለሉ፣ ብዙ ያጭበረበሩ፣ በብዙ አይነት ወንጀል ውስጥ ተዘፍቀው የነበሩ ይሄንን የምላችሁ እኔ በሃይማኖት ቤቶችምና ከሃይማኖት ቤቶችም ውጪ ያለውን ተመልከቱ። አሁንም ያለውን ነገር ተመልከቱ። እየሆነ ያለውንም ነገር ተመልከቱ። እና ሰው የዘራውን ያጭዳል የሚለውን ነገር በፍጹም አታዩትም። እኛ እንደገባን አታዩትም፣ ልታዩትም አትችሉ። ትርጉሙ ሌላ ነው። እኛ በሕግ አመለካከት የተቃኘ አስተሳሰብ ስለያዝን ተስፋ የምናደርገው በሕጉ አመለካከት ስለሆነ ነው። በተበላሸ በአሮጌ አመለካከት ነው ተስፋ እያደረግን ያለ ነው። ስለዚህ የገደለው እንዲገደል ነው የምንጠብቀው፣ የዘረፈው እንዲዘረፍ ነው የምንጠብቀው፣ ያታለለው እንዲታለል ነው የምንጠብቀው፣ የሰረቀው እንዲሰረቅ ነው የምንጠብቀው። ሌላም ክፋት የተባለ ነገር ሁሉ ያደረገው ወይም ደግሞ ክፉ የተባለውን የዘራውን በቃ እንደዛው ባደረገው አይነት መልኩ ነው የምንጠብቅለት። ለራሳችንም እንደዛ ነው። ግን ትርጓሜያችን ትክክል አይደለም። ይሄ የአዲስ ኪዳን የጸጋ ዘመን አመለካከት አይደለም፣ በፍጹም አይደለም። እና ከሕግ ቅኝት ውስጥ መውጣት መቻል አለብን በመጀመሪያ ደረጃ ማለት ነው። የሚቀጥለውን ቀጥልበታለሁ እናያለን ማለት ነው።